ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? አለውን የእግዚአብሔር ይመስገን። እንኳን በሰላም ወደ አስተክችን መጣችሁ። ዛሬ አብረን የምናየው የመንዲ አሰራር ይሆናል ማለት ነው። በጣም ቀላል እና ፈጣን ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። መንዲያችንን ለመስራት ሽንኩርት የተከተፈ ያስፈልገናል። በደንብ የታጠበ ሩዝ እዚህ ጋር አዘጋጅቻለሁ። ዶሮ ለሁለት ገንጥዬ እንደዚህ በሎሚ ውሃ ዘፍዘፍ ያለው የተከተፈ ቲማቲም፣ ቅመሞች ያስፈልጉናል። ይሄ ቅመምን የተጠቀምኩት ካሪ፣ ከሞን፣ የድንብላል ፍሬ ዱቄት ማለት ነው፣ ትንሽዬ እርድ፣ ነጭ ሽንኩርት። እዚህ ጋር ደረቅ ቅመሞች ወረጋር፣ ሌሙን ያብስ፣ ጅርፈ፣ ሂል፣ የቆንደ በርበሬ ፍሬ ነው የተጠቀምኩት ማለት ነው፣ ቅርንፉድ እና ብረት ድስቴ ላይ ደግሞ ዘይት ጥጄ እንደዚህ ትንሽ እንዲግል ጥጃለሁ ማለት ነው። ከዛ ለሽንኩርታችን እንጨምራለን፣ አብረን እናቁላላለን ማለት ነው። ሽንኩርታችንን መሰል መሰል እናደርጋለን። ትንሽ ሽንኩርቱ ሲጠበስልን የከሙን ፍሬ እናደርግበታለን። ቆንጆ ጣዕም ይሰጠናል ለመንዲ ማለት ነው። አብረን ጠበስ ጠበስ እናደርጋለን። ከሙንና ሽንኩርታችን ትንሽ አብሮ ከተጠበሰ ቅድም በሎሚ የዘፈዘፍነው ዶሮአችንን እጥብ አድርገን አሁን አብረን ትንሽ እንጠብሳለን ማለት ነው። ገልበጥ ገልበጥ እናደርጋለን። ትንሽ ሲጠበስልን ቲማቲማችንን እንጨምራለን። ያዘጋጀነውን ነጭ ሽንኩርት እንጨምራለን። ደረቅ ቅመሞችንም እንጨምራለን ማለት ነው። ወረጋር፣ ሌሞን ያብስ፣ ጅርፋ፣ ሂል፣ ቅርንፉድ ቅመሞችም ያዘጋጀነው እንጨምራለን። እዚህ ላይ ጨመርኩት ሁለት ማጂ ጨምሬያለሁ ማለት ነው። ሁለት ማጂ፣ ካሪ፣ የከሞን ዱቄት፣ የድንብላል ዱቄት፣ ትንሽ እርድ ለከለር አድርጌበታለሁ። አብረን ትንሽ መሰል መሰል እናደርጋለን። እንዲህ ካቁላላን በኋላ ጨዋችን እንጨምራለን የሚበቃንን ያክል። የፈላ ውሃ አለኝ፣ ውሃ እንጨምርበታለን አብሮ ከተቁላላለን በኋላ። ይሄን ይመስላል ማለት ነው። እንደዚህ ውሃችን ከጨመረ የፈላ ውሃ ከጨመርንበት በኋላ ለ40 ደቂቃ እስከ 1 ሰዓት፣ እኔ በብዛት 1 ሰዓት ነው የማቆየው ማለት ነው። እናቆያለን። እስከዛ ስጎ እንሰራለን። የምሰራውን ስጎ ሁለት አይነት ስጎ እሰራለሁ ማለት ነው። የሽምቡራና የዘቢብ ስጎ እንሰራለን። ለምን አንዳንድ ሰው በዘቢብ ይወዳል፣ አንዳንድ ሰው በሽምቡራ ይወዳል ማለት ነው። ለሽምቡራ ስጓችን የቲማቲም ድል 1 ሾርባ ማንኪያ አድርጌበታለሁ።
እዚህ ጋር ዘቢቡን ምንም አላረኩበትም። ሽንኩርቴን ተጠበሰ፣ ዘቢብ አረኩበት። አብረን ትንሽ መሰል እናደርጋለን። ካሪ ቅመም ነው የተጠቀምኩት። ዘቢብ ላይ ምንም ሌላ የምጨምርበት ነገር የለም። እኔ በብዛት ስሰራ ካሪ ብቻ ነው የምጠቀመው። የካሪ ቅመም ቆንጆ ጣዕም ይሰጠዋል። ኃይሉን እንቀንስና ይሄኛውን ውሃ ጠብ እያደረግን የሽምቡራ ስጓችንን ለመስራት እናቁላላለን። እዚህ ጋር የተጠቀምኩት ቅመም ቆንደ በርበሬ፣ የካሪ ቅመም፣ ፓፕሪካ ነው የተጠቀምኩት። አብረን እናቁላላለን። ከዛ ሽንቡራችን እናደርግበታለን ማለት ነው። የተዘጋጀ ሽንቡራ ግማሽ ማጂ ያልጨመርኩም፣ ይሄው ማጂ ጨመርኩበት ማለት ነው። አብረን መሰል እናደርጋለን። ኃይሉን መቀነስ አለብን ማለት ነው። ይሄን ስናቁላላ ይሄ ዘቢባችንም እየደረሰ ነው ማለት ነው። በጣም መቃጠል የለበትም። ኃይሉን ቀንሰን እንዲነፋለን ብቻ ነው ትንሽ የምናቁላላው። የሽንቡራ ስጋችንም ውሃ ትንሽ ጠብ እያደረግን እናቁላላለን። ደረሰ። ይሄን ይመስላል። ዘቢባችንም ይበቃዋል። የሽንቡራ ስጓችንም በቃው። ዶሮአችንም ደረሰ። ስጓችን እየሰራን ያው በመሃል ወዴ እያል ዶሮአችንን ቀስ ብለን ከውስጡ እናወጣለን። ይሄ የማያስፈልጉን አያስፈልጉንም ከውስጡ እናወጣለን። እንዳለ አሁን በቃ አንፈልጋቸውም። ውሃውን ብቻ ነው የምንፈልገው ለሩዙ። ከውስጥ አውጥቼ ቅድም አጥቤ ያዘጋጀሁትን ሩዝ ጨምሬበት ይሄን ይመስላል ማለት ነው። እናበስለዋለን። ይሄን ይመስላል ከውስጥ ያወጣሁት ማለት ነው። ያስፈልገንም ዶሮአችንም ይሄንን ይመስላል። እዚህ ጋር ዶሮአችንን የምንቀባ ያዘጋጀሁት አንድ ሾርባ ማንኪያ የድልህ ቲማቲም፣ የተጠቀምኩት ዘይት አሲል ዘይት ማለት ነው። ይሄንን ዘይት ነው የተጠቀምኩት። እሱን አርጌ ቆንደ በርበሬ፣ ፓፕሪካ፣ የካሪ ቅመም አርጌ አንድ ላይ አሸቴ ይሄን ሱጎ ይመስላል ማለት ነው። ዶሮአችንን እንቀባታለን ከላይ ቆንጆ ከለር እንዲሰጠን፣ እንደዚህ ያማረ ከለር እንዲሰጠን ማለት ነው። ተጨማሪ ደግሞ የዛፈራን ስሩፕ እናረግበታለን። ጣዕሙን ቆንጆ ያደርግልናል። ካለ አለ ካሌለም ግዴታ አይደለም። እንደዛ ራሱ ቆንጆ ነው የሚሆነው የእውነት። እና ኦቨን ውስጥ አስገባሁት። ያው ለተወሰነ ደቂቃ ከላይ እያየን ማለት ነው እናበስላለን። እዚህ ጋር ሶስ እንሰራለን። የቲማቲም ሶስ፣ ቲማቲም፣ ቃሪያ፣ የድንብላል ቅጠል፣ ነጭ ሽንኩርት እና ጨው ነው ያረኩበት ማለት ነው።
እንፈጨዋለን። የድልህ ቲማቲም እዚህ ላይ ትንሽ ጨምሬበታለሁ። ይሄን ይመስላል ተዘጋጅቷል። ያው ውፍረቱም እንደዚህ ነው። እኔ በብዛት የሚወዱት እንደዚህ ስለሆነ እንዲያዘጋጅቻለሁ። ይሄ ሩዝም በስሏል። ይሄን ይመስላል። በጣም ነው የሚያምረው። እውነት ቆንጆ ሆኖ ነው የበሰለው። ቆንጆ ሆኖ ነው የበሰለልኝ። ፍሬውን በጣም ነው የሚያምረው። ዶሮዬም ደርሷል። ይሄን ይመስላል። ሩዛችንን ትንሽ እንለዋለን ማለት እንፈረፍረዋለን። ምክንያቱም እንዳይያያዝ ግዴታ መፈርፈር አለበት ማለት ነው። ከዛን ከላይ ደግሞ ይሄንን የዛፈራን ስሩፕ እናደርግበታለን። ቆንጆ ጣዕም ስለሚሰጥ እስከምናዘጋጅ ድረስ እንደዚህ ደርሶልናል ማለት ነው። ይሄንን ይመስላል። የሽምቡራ ስጓችንም ይሄን ነው የሚመስለው። የዘቢቡም ይሄን ይመስላል። ቆንጆ ሆኖ የበሰለልን እናዘጋጃለን። ለአንድ ለሁለት ሶስት ሰው የሚሆን እናዘጋጃለን። የመንዲ አቀራረብ እንደዚህ ነው የሚቀርበው ማለት ነው። እንደዚህ እናሳምራታለን። በዘቢብ ነው እኔ እዚህ ጋር የማቀርበው ማለት ነው። እንደዚህ አርግተን እናቀርባለን። ቃሪያም እንጨምርበታለን ማለት ነው። ቃሪያ የሚያቃጥል ነገር ለሚወድ ሰው አስፈላጊ ነው። የስጎ ሶሱም እንደዚህ ተዘጋጅቷል። የዛሬ ቪዲዮአችንን ይሄንን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁኝ። ቻናሌ ሰብስክራይብ፣ ላይክ፣ ኮመንት ማድረግ አትርሱ። ይሄን ይመስላል ማለት ነው። አመሰግናለሁኝ ስለተከታተላችሁኝ።